ሰላም የዩቲዩብ ተከታታዮቼ በዚህኛው ቪዲዮ ላይ አደገኛ የሆኑ ህልሞች ነው የምነግራችሁ። ያው እኚህን ህልሞች ካየን ቶሎ ብለን ጸሎት ማድረግ እንደሚኖርብን ነው የሚያመላክተን። ህልሞቹን ነግራችኋለሁ ከነፍቺዎቻቸው። መጀመሪያ ግን ቪዲዮ ከመጀመራችሁ በፊት ሰብስክራይብ ያላደረጋችሁ ይህን ቻናል ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ ለሌሎችም እንዲደርስ። አሁን ህልሞቹን እና ፍቺዎቻቸውን ነግራችኋለሁ። አንድ ሰው በህልሙ በመኪና ሲገጭ ካለመ በደንብ ጸሎት ማድረግ ይኖርበታል። ምክንያቱም በመኪና መገጨት ድንገተኛ በሽታን ስለሆነ የሚያመላክተው ማለት ነው። በጦርም ሲወጋ አንድ ሰው በህልሙ ካለመ ይሄም የሚያመላክተው ህመምን ነው የሚያመላክተው። ያው ክፉን የለም ደጉንም ብሎ በደንብ መጸለይ ይኖርበታል ማለት ነው። የማያውቀው ሰው ሲያሳድደው ወይም ደግሞ ሲያሯሩጡት ካለመ በዙሪያው የአጋንንት ውጊያ እንዳለ የሚያመላክተው ስለሆነ ይሄም ተግቶ መጸለይ ይኖርበታል ማለት ነው። ይሄንን ያለመ ሰው በጥይት መመታትን እንደዛው ድንገተኛ ህመምን ስለሆነ የሚያመላክተው ክፉን የለም ደጉንም ብሎ በደንብ መጸለይ ይኖርበታል። ሰው ድንገት በመኪና ተጠልፎ ሲሄድ ካለመ ያው ይሄ ድንገተኛ ሞትን ስለሆነ የሚያመላክተው ያው ትንሽ ጥሩ ያልሆነ ህልም ነው። ያው ክፉን የለም ብሎ መጸለይ ነው። በአውቶቡስም ያለ ተራ ተጋፍቶ ትኬት ቆርጦ መሄድም ሞትን ነው የሚያመላክተው። ባዶ መኪና መሳፈር ሞት ነው። አንድ ሰው በህልሙ ከሰው መሃል ወታደር ጠርቶት በመኪና ይዞ ሲሄድ ካለመ ያው ይሄም ሞትን ነው የሚያመላክተው። እጅ እግር ሲቆረጥ ወይም ሲሰበር አንድ ሰው በህልሙ ካለመ የስጋ ዘመድ ሞትን የሚያመላክተው ነው። እጅ እግር ሲቆሽሽም ማለም አደጋን ነው የሚያመላክተው። አጥር ሲፈርስ አንድ ሰው በህልሙ ካለመ የሚያመላክተው ከቤተሰብ ሰው እንደሚሞት የሚያመላክት ነው። ያው መጸለይ ነው የሚያስፈልገው። ያው እነዚህ ትንሽ አስደንጋጭ የሆኑ ህልሞች ናቸው፣ ግን ያው ጸሎት ማድረግ ይኖርብናል። ያው ህልም ይሻራል ማስጠንቀቂያም ነው፣ ግን ያው ጸሎት ማድረግ ነው የሚያስፈልገው። እኚህን ህልሞች ስናይ ብንጸልይ አምላከ ጊዮርጊስ እርዳን እያለን በደንብ ብንጸልይ መልካም ነው። አንድ ሰው በህልሙ እሾህ ሲወጋው ካለመ ህመምን ነው የሚያመላክተው። ጥቁር ሴት ስትመታው ያለመ ሰው ህመምን ነው፣ ድንገተኛ በሽታን ነው የሚያመላክተው። መጸለይ ያስፈልጋል። አንድ ሰው በህልሙ ላም ወይም ደግሞ በሬ ሲወጋው ካለመ በአጋንንት ከባድ በሽታ መታመም ነው። ይህን ህልም ካየን ብንታመም ያው ጸሎት እናድርግ። ብንታመም ግን ሆስፒታል ከመሄድ ወደ ሐኪም ቤት ከመሄድ ማለት ነው ከተቻለ ጸበል ብንጠመቅ መልካም ነው። ጸበል ነው መጠመቅ የሚኖርብን ማለት ነው። ይህ በአጋንንት መያዝን ስለሆነ የሚያመላክተው።
እንደተመቻችሁ ተስፋ አደርጋለሁ። በሌላ ህልም ፍቺ እስከምንገናኝ መልካም ጊዜ። ይህን ቻናል ግን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ላይክ ሼር ማድረግ እንዳረሱ፣ የደወል ምልክቷን መጫን እንዳረሱ። መልካም ጊዜ